በሆርን አይላንድ ሴሌብሬት ሊያረጉ ጁላይ 4ን ጓደኞቹ የሚሉት ሌላ ነው ልጅቷ ደግሞ ኬቲ የምትለው ሌላ ነው የተወሳሰበ ነገር ስለነበረ ብዙ የተዋሸ ውሸት ስላለ ይሄን ድርጊት ብዙዎች እየተቃወሙ ሰልፍ እየወጡ ነው Hey Nolan Wells Hey Nolan Wells Hey Nolan Wells Hey Nolan Wells We left that church and this is how it goes ሰላም እንደናችሁ ታሪክ ነኝ እንኳን ወደ ቻናሌ በሰላም መጣችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆነላለው ከጁላይ 4 እስከ ዛሬ ድረስ ባለው ብዙዎችን ያነጋገረ ሰልፍ እየወጡ ያሉበት ጉዳይ ስለ ኖላን ጉዳይ ነበር እስቲ ስለ ኖላን ትንሽ ልንገራችሁ ኖላን የ18 አመት ልጅ ነው ተወልዶ ያደገው በኦሽን ስፕሪንግ ሚሲሲፒ ውስጥ ነው በጣም ጎበዝ ተማሪ መልካም ልብ ያለው ታለንትድ የሆነ ፉትቦል ተጫዋች ነው በኦሽን ስፕሪንግ ሚሲሲፒ ሃይ ስኩል ግራጁዌት አድርጓል Nolan was just like this bright light, right? Walk into a room, his smile, his energy was just so infectious. Like it's almost like he drew you into him. I always told Nolan, like, you know, you have to be careful when you have such a big heart like that. I love that God blessed you with that, but you have to be careful with that because, you know, that it's not always returned, that type of love, but he was just genuinely a good person. I know a lot of his teammates, they all looked at him as a leader. He's more like a silent leader, not real big on words, more action, which is kind of like I was. I really wasn't real big on talking. I really wanted to show you and you follow me and people follow him. He used to say, Dad, I want to do this, I want to do this, I want to break this. I said, well, son, you got to take it one step at a time. በሳውዝ ዌስት ሚሲሲፒ ኮሌጅ ካምፕ ትሬኒንግ ለማድረግ ሊገባ ባለበት ወቅት ነው ይሄ ነገር ሀፕን የሆነው ማለት ነው ይሄ ነገር እንግዲህ ሀፕን ያደረገው በጁላይ 3 ስሊፕ ኦቨር ለማድረግ ተነጋግሮ ከጓደኞቹ ጋር ንጋታው ደግሞ ጁላይ 4 ሆርን አይላንድ ሴሌብሬት ሊያረጉ ነው የተነጋገሩት ስለዚህ ለናቱ ዛን ቀን በጁላይ 3 ማታ ካድርጎ ራታ አብልቷት ተሰናብቷት ነው ሄደ ማለት ነውና ከዛ ከጓደኞቹ ጋር ስሊፕ ኦቨር ለማድረግ ይሄዳል በጁላይ 3 ማለት ነው ካደረ በኋላ መኪናውን ጓደኞቹ ጋር ፓርክ አድርጎ ተነስተው በግሩፕ ሆነው እንግዲህ ወደ ሆርን አይላንድ ሚሲሲፒ 10 ማይል ወዳለ ወደ ሆርን አይላንድ ይሄዳሉ ማለት ነው ይሄ እንግዲህ ይሄ አይላንድ ምንም አይነት ትራንስፖርት የለም ደሴት ነገር ናት እና ሁሉም በፕራይቬት ቦት ነው የሚሄዱት የተለያዩ ዝግጅቶችን እዛ አዘጋጃሉ ላይ 4 እዛ ይከበራል በተለይ ደግሞ ሰመር ታይም ይከዳል እዛ ማለት ነውና 10 ማይል ነው ከሚሲሲፒ ወጣ የሚለው ማለት ነው ሶ እዛ ሆርን አይላንድ ምንም ትራንስፖርት የለም እንዲያውም አካባቢው ላይ ምንም አይነት የፖሊስ ስቴሽንም የለም በቃ ምንም ነገር የለም ማለት ነው እና በፕራይቬት ቦት ነው የሚከደው የሚመጣውምና ምንም አይነት ትራንስፖርትን ወይ እርዳታ የምትጠይቁበት ቦታ አይደለም እርዳታ የሚጠየቅበት ነገር የለም በቃ ምንም ነገር የለም ለላችሁ ነው እቺ ደሴት ላይ ከዛ በንጋታው ከግሩፕ ሆነው ከጓደኞቹ ጋር ወደ ሆርን አይላንድ ይሄዳሉ ማለት ነው እዛ ጊዜ አሳልፈው ጓደኞቹ ወይ የግሩፕ አባላት እንዳለ ተመልሰዋል ኖላን ግን አልተመለሰም ይሄ ነገር ቤተሰቦቹን ያስጨንቃል አልተመለሰም አልደወለም ቢደወልም አነሳም ሶ እናትየው ወደ አብሮ አደጉ ከሆኑት አብረው ስፖርት ከሚሰሩ በጣም ከሚተዋወቁ ጓደኞቹ ጋር ከናታቸው ጋር እሷም ጓደኛ ናት እና ትደውላለች ወደነሱ ጄለን እና ጄቫን ይባላሉ እናንተ ጋር ነው ያለው ወይ ብላ ጠይቃቸዋለች እነሱ ጋር እንዳልሆነ ይነግሯታል ምንድነው ያረጉት እና ስናፕቻት ትራክ ማድረግ ይጀምራሉ ስልኩን ስናፕቻት ትራክ ማድረጊያ አለው
ፐርሚሽን ካገኛችሁ ይሄ ነገር እንዲያውም የሚገርማችሁ በጣም ትልቅ ትምህርት አስተማረኝ። በጣም ክሎዝ የሆናችሁ ጓደኛሞች ፐርሚሽን ብትሰጡ ለጓደኛችሁ ጓደኛችሁ ትራክ ያደርጋችኋል ማለት ነው። የት እንዳላችሁ ማወቅ ይችላል በስልካችሁ አማካኝነት እና እነሱም ስናፕቻት ትራክ ስለሚደራረጉ ኖለን ያለበትን ስልኩ ያለበትን ቦታ አወቁ ማለት ነው። ሶ ስልኩ የነበረው ጓደኞቹ ጋር ነው፣ አንዱ ጓደኛው ጋር ነው ስልኩ የነበረው። ሶ እነሱ ይሄን አወቁ። እናትየው ደግሞ ትራክ ማድረግ ጀመረች። ስታደርግ እነሱ በስናፕቻት ላይ ያሳያቸው ሎኬሽን የኖለን ጓደኛ ቤት እንደሆነ ነው ስልኩ። ሶ እናትየው ደግሞ በላይፍ 360 በሱ አፕ ትራክ ስታረግ የኖለን ስልክ ሆርን አይላንድ እንደነበረ ነው የሚያሳያት። ኦኬ ስለዚህ እንዴት ነው ይሄ ነገር በጣም ተጋጨ ማለት ነው። ሶ እዚህ ጋር ልነግራችሁ የምፈልገው ልጆች ያላችሁ ቲኔጀር ያላችሁ 360 አፕ ምን እንደሆነ መጨረሻ ላይ እነግራችኋለሁ። ሁላችሁም ቤተሰቦች እቺን አፕ ዳውንሎድ አድርጋችሁ ትራክ ማድረግ አለባችሁ ልጆቻችሁ። በላይፍ 360 ትራክ ስታረግ ሆርን አይላንድ እንደነበረ ነው የሚያሳያት። የተንቀሳቀሰባቸውን ቦታዎች እዛው ሆርን አይላንድ የተንቀሳቀሰባቸው ቦታዎች ነው የሚያሳያት ማለት ነው። ስለዚህ ስልኩን ያመጣሉ። የጄቫን እናት ስልኩን ታመጣለች ካለበት ትራክ አድርገው ባገኙበት ጓደኛው ቤት ማለት ነው። ከዛ ስልኩን አምጥተው እናትየው ቼክ ስታደርግ እንዳለ በቀኑ የነበረው ፎቶም ሁሉም ነገር ጠፍቷል ማለት ነው። ሁለት ስናፕቻት አካውንት ነበረው፣ እሱም ጠፍቷል። እዛ ላይ ሜሴጆች ሁሉም ሙሉ በሙሉ አጥፍተውታል። ፎቶ የነበረው ቀን አንስቶት የነበረው ሙሉ ፎቶ ዲሊት ሆኗል። እና እንግዲህ በዚህ መሀል ለፖሊስም ተነግሮ እየተፈለገ ነው እዛው አካባቢ ማለት ነው፣ እዛው ሆርን አይላንድ እና እንዳለ ዲሊት ሆኗል ማለት ነው ስልኩ ላይ የነበረው። እናትየው እንደተናገረችው እያንዳንዷ ሞመንት በፒክቸር ማስቀመጥ የሚወድ ልጅ ነው። ፒክቸር መነሳት በጣም የሚወድ ልጅ፣ እያንዳንዱን ደግሞ በፒክቸር ዶክመንት የሚያደርግ ልጅ ነው እና የታለ ፎቶ ቀኑን ሙሉ የነበረውን ነገር ዴሊት አድርገውታል ማለት ነው። በዛ ላይ ጓደኞቹን ሲያነጋግሩ እነሱ ጓደኞቹ ምናሉ ከኬቲ ጋር ነው የቀረው ነው የሚሉት። ኬቲ ደግሞ ከኔ ጋር አዎ ነበረ፣ ግን ከጓደኞቼ ጋር እሄዳለሁ ብሎ ከኔ ጋር ሄዷል ነው የምትለው። ወይ ኬቲ ወይ ጓደኞቿ ዋሽተዋል ማለት ነው። ሶ ሁለቱም የተለያየ ሀሳብ ነው እየተናገሩ ያሉት እና ሌላው ደግሞ ከግሩፕ ውስጥ እሱ ብቻ ነው ጥቁር ማለት ነው። ይሄ ግሩፕ ጓደኞቹ እንደተመለሱ ከዛ ምንድነው ያደረጉት? ሙሉ የሶሻል ሚዲያ አካውንታቸውን ዲስአክቲቬት ነው ያደረጉት። ገና የኖለን መጥፋቱ እንጂ ገና እየተፈለገ ነው። ሶ እነሱ ቀድመው ምንድነው ያደረጉት? አካውንታቸውን ሶሻል ሚዲያ አካውንታቸውን ዲስአክቲቬት አድርገው ሎየር ነው ወደ መቅጠር የሄዱት። ደግሞ የነዚህ ነጮች ወላጆች ጥሩ ፖዚሽን ያሉ ናቸው እና እንዲያውም የአንደኛው ጓደኛው ደግሞ እንዲያውም ዳኛ ናት እና ቶሎ ነው ሎየር የቀጠሩ። ብዙዎቹ ጥያቄ የሆነባቸው ነገር ሀቅ ካላቸው የጓደኛቸው መገኘት ነው እንጂ ሊያሳስባቸው የሚገባው ሎየር ለመቅጠር አይደለም። ስለዚህ ኖለን ላይ ያደረጉት ነገር ስላለ ነው አብዛኛው እያለ ያለውና ይሄ በጣም የሚያስጠረጥር ነገር ነው። ሌላው ደግሞ አባትየው የኖለን አባት መኪና ወደ ቆመበት ስሊፕ ኦቨር ወደ አረገበት ቤት ይሄድና ጓደኛውን የመኪናውን ቁልፍ ስጠኝ ይለዋል። ሲለው እኔ አላየውም፣ የመኪና ቁልፍ አላየውም። ከዛ ፕሊስ ግባና ፈልገ ስጠኝ ሲለው አላየውም ይለዋል። ደግሞ ከአንዱ ጓደኛቸው መሀል ስልክ ይደወልና የኖለን የመኪና ቁልፍ ኤክስ ባክሱ ላይ ነው ያለው ብሎ ይነግረዋል ማለት ነው። ከዛ በኋላ ሲለው የለም ብሎ እንዲያውም ቶ ማድረግ አለበት ቶ አድርገው ሰደው ምናምን ሲል የነበረው ጓደኛው ቀጥ ብሎ ወደ ክፍሉ ሄዶ ነው አምጥቶ የሰጠው። ስለዚህ ቁልፉን ደብቆ እኔ ጋር የለም ማለቱ
የስልኩ ሁኔታ ስልኩን ዴሊት ማድረጋቸው ፎቶ ሜሴጆችን ሁሉ ዴሊት ማድረጋቸው ይሄ በጣም የሚያስጠረጥርና ብዙዎችን ለተቃውሞ ያስወጣ ጉዳይ ነበረ። ሌላው ደግሞ ያልተማመኑበት ህዝቡም ደግሞ የብላክ ኮሚኒቲ የፖሊሶችን አካሄድ ነበረ። ምክንያቱም በሚሲሲፒ ውስጥ ብዙ የዘር ጉዳይ ጥቁርና ነጭ እኩል ትሪት የማይደረግበት ስቶሪ ስለነበረ ብዙ ያሳለፉት ነገር ስላለ በፖሊሶቹ ምንም ትረስት የላቸውም። በነጭ ፖሊሶች አብዛኛው ነጭ ፖሊሶች ስለሆኑ ጥሩ ፖዚሽን ላይ ያሉትና የተቆጣጠሩት በእነሱ እምነት አልነበራቸውም። እንግዲህ ኖለን ከዛው ሃይላንድ ላይ ጁላይ 4 ነው የጠፋው። 5ን ሲፈለጉ አለ 6 ላይ ከዛ በኋላ ሬሳው ተገኘ እና ፖሊስ እየወጣ መግለጫ ሲሰጥ ነበረ እና መረጃ እየሰበሰብኩ ነው ኢንቨስቲጌት እያደረኩ ነው እያለ ሲናገር ነበር። እና ህዝቡ ትረስት ያላደረበት ምክንያት ምንድነው? አንደኛ እነዚህ ነጮች ጓደኞቹ ማንም ተይዞ ምርመራ የተደረገባቸው ነገር የለም። በቃ እነሱ እንደተመለሱ ሎየር ቀጠሩ፣ ሶሻል ሚዲያቸውን ሁሉ ዲስአክቲቬት አደረጉ፣ ቁጭ ነው ያሉት። ፖሊስ አስሮ ምርመራ ማድረግ አለበት። እሱን ፖሊስ አላደረገም። ግን ፖሊስ እየወጣ ምንድነው ሲል የነበረው አክሲደንት ነው፣ በቃ በውሃ ሰጥሞ ነው የሞተው እና ይሄ ግድያ ነው የምንልበት ነገር ምንም መረጃ አላገኘንም ብሎ ነው ወጥቶ የተናገረው ፖሊስ። እና ህዝቡ ደግሞ በጭራሽ አንቀበልም፣ የኖለን ቤተሰቦችም እናት አባቱም በጭራሽ አንቀበልም ነው ያሉት። ምንም ኢንቨስቲጌት ያደረጉት ነገር የለም። አንደኛ የኖለን ጓደኞች እነ ጄቫን ምንም እንግዲህ ፖሊስ ጠርቶ ያነጋገረን መረጃ የጠየቀን ምንም ጉዳይ የለም አሉ። ጓደኞቹም ደግሞ የኖለን ጓደኞች ተይዘው ታስረው ምርመራ የተጠየቁበት ምንም ነገር የለም። ስለዚህ እንዴት ነው መረጃ ሰብስቤ ግድያ እንደሆነ የሚያሳይ ነገር የለም ብሎ እንዴት ነው ፖሊስ የሚናገረው? መረጃ ሳይሰበስብ ከሱ ጋር የነበሩት ጓደኞቹ ታስረው ሳይመረመሩ በምን ሁኔታ ነው ኢንቨስቲጌት እያደረኩ ነው የሚለው? ምንም ነገር ፖሊስ እያደረገ አይደለም። እንዲያውም ከቨር አፕ እያደረገ ነው። ሰጥሞን የሞተው ለማለት ከቨር አፕ እያደረጉ ነው የሚል ነው። እዚህ እናቱም አባቱም ያለውን ነገር በጣም ብዙ መረጃ አለ። አንደኛ ቁልፉን የመኪናውን ቁልፍ ከልክሎ መስጠቱ፣ ሁለተኛ ስልኩን እነሱ ጋር እንዴት ሊገኝ ቻለ? የ18 ዓመት ልጅ እንኩ ብሎ ነው የሰጠን፣ የቀረው ስልኩን ሰጥቶን ነው የቀረው ነው የሚሉት። በጭራሽ ማን ነው እስቲ አሁን በ2026 ማን ነው ከስልኩ መለየት የሚፈልገው? ኢቨን ብርም ባይዝ ይሻለዋል አንድ ወጣት እንጂ ምንም ኪሱ ባዶ ሆነ ስልኩን ግን መተው አይፈልግም። ስልኩን ከእጁ ማጣት አይፈልግም። ማንኛውም ወጣት የምናየው ነው አይደል እንዴ? በዚህ ጄኔሬሽን በአሁኑ ሰዓት ያለ ሰው እና ኖለን ደግሞ እናትየውም እንደተናገሩ ለደቂቃ ከስልኩ መለየት ስልኩን ከእጁ እንዲለይ አይፈልግም። እንደዛ አይነት ባህሪ ነው ያለው እና እንዴት ሊሆን ይችላል ይሄ? እና ስልኩ ተቀብለው እነሱ ጋር አድርገው ዴሊት ማድረጋቸው ይሄ ሁሉ እነሱ ታስረው ሁኔታውን መመርመር አለበት። ፖሊስ ግን ያንን አላደረገም የሚል ነው ያለው። በዚህም ሁኔታ አንዳንድ ከቨር የሚደረጉ ነገሮችን ስላዩ እናቱም አባቱም ምርመራውን በገለልተኛ አካል እንዲታይ ነው ያደረጉት። እነሱም ሎየር ቀጥረዋል። የኖለን ጉዳይ እንግዲህ በጣም በብዙዎች ትኩረትን የሳበ ነበረና ስለዚህ ታይለር ፔሪ ታዋቂው አክተርስ እሱ ሙሉ የፊነራሉን ወጪ ለመሸፈን ቃል ገብቷል። ኮሊን ኬፐርሊንግ ደግሞ ታዋቂ ፉትቦል ተጫዋች ነው፣ እንደዚህም ደግሞ አክቲቪስት ነው እና እሱ ደግሞ የአውቶፕሲ ምርመራውን ሙሉ እሱ ከቨር እንደሚያደርግ ቃል ገብቷል። ያለውን ነገር ስላላመኑበት እንዲያውም ሬሳውን ዋሽንግተን ዲሲ ምርመራው እዛ እንዲደረግ የአውቶፕሲ ምርመራው እዛ እንዲደረግ ነው
የተላከው ማለት ነው። ምርመራ ውጤትም እየተጠበቀ ነው ያለው። ብዙ ቤተሰቡን ብዙ ያላሳመነው ነገር አለ። ምክንያቱም በጭራሽ ኖለን ከግሩፑ ተለይቶ የሚቀርበት ምንም ምክንያት የለም። ምክንያቱም አባቱ ሲያሳድገው ከግሩፕ ጋር ከሄድክ ከግሩፕ ጋር መመለስ አለብህ፣ 5 ሆነ ከሄድክ 5 ሆነ ተመለስ፣ ጨርሶ ከግሩፕ እንዳትለይ እያለ ስላሳደገው ጓደኞችም እንደሚሉት ከሄደበት ግሩፕ ጋር ነው የሚመለሰው እና ይሄ በጭራሽ ልንቀበለው የማንችል ነገር ነው። ሊቀር የሚችልበት ምንም ምክንያት የለም ነው እያሉ ያሉት ቤተሰቦቹ። ነገር ብዙ ሚዲያ ከቨር አድርጎታል። በዚህ በኖለን ኬዝ በጣም ብዙ ነገር ነው የታየው። ጥቁር ጀጆች፣ ጥቁር ሎየሮች እየወጡ ያለውን ነገር በደንብ እየተናገሩ ነው። በጭራሽ ይሄን መደበቅ፣ የኖለንን ሞት መደበቅ በጭራሽ የማያዋጣ ነገር ነው። ለእናንተ ከቨር አታድርጉ እያሉ እያንዳንዱ ነገር እየተናገሩ ነው ሎየሮች። የሚገርማችሁ ሌላው ቢቀር አሁን ከትላንትና እንግዲህ ይሄን ቪዲዮ ከመስራቴ በፊት ማለት ነው ትላንትና ሁለት ጥቁር ሴቶች ወጥተው የተናገሩበት ነገር ነበረ። የኖለን ሬሳ እንኳን ከሚሲሲፒ ወደ ዋሽንግተን ሲሄድ አቢዩዝ ተደርጓል አይተናልኛ ብለዋል። እንዴት የኖለን ሬሳ ትራንስፖርት ሲደረግ ፊቱ እንግዲህ ሬሳ ሲተኛ ፊቱን ወደ ላይ አድርጎ ነው አይደለ ቀጥ ብሎ የሚያስተኙት የሚያስተካክሉት። እነሱ ግን ፊቱን ደፍተው ወደ ታች እንደዛ ነው አድርገው ትራንስፖርት ሲያረጉት የነበረው። በጣም አቢዩዝ ተደርጓል። ኢቭን ሬሳው እንኳን ሞቶ እንኳን አቢዩዝ እየተደረገ ነው፣ ዲስሪስፔክት እየተደረገ ነው የሱ ባዲ እንኳን ብለው በጣም ነበር ተማራው ሲናገሩ የነበረው። እና እዚህ ነጭ ጓደኞቹ ለመታሰር የሚያበቃቸው ወንጀል አለ። ስልኩን ዴሊት ማድረጋቸው ራሱ ሊያሳስራቸው ይገባል። ስልኩን ዴሊት ማድረጋቸው በቂ ማስረጃ ነው እነሱን አስሮ ለመመርመር። ሌላው ደግሞ የብዙዎችን ቁጣ የቀሰቀሰው ኖለን እዛ እያለ እዛ በነበረ ሰው ተቀርጾ የተለቀቀ ቪዲዮ ነበረ እና እሱ ደግሞ ኖለን ስልኬን አምጣ እያለ ሲከራከር ተለቆ ነበረ። በሌላ ሰው የተቀረጸ ቪዲዮ ነው እና ብዙ ማስረጃ አለ። ኖለን ሰጥሞ ሊሞት አይችልም። ሰጥሞ ነው የሚባለው ነገር ምንም ማንቀበለው ነገር ነው እያለ ቤተሰቡ፣ ምክንያቱም በጣም ጎበዝ ዋናተኛ ነው። በጭራሽ እንደዚህ ከበር ተደርጎ በውሃ ሰጥሞ ነው የሞተው ሊባል አይችልም እያሉ ነው እና ብዙ ማሳምን ነገር ነው ያለው። በጭራሽ ከዚህ በፊት የነበረው ስቶሪ መደገም የለበትም። በብላክ ኮሚኒቲ ላይ የተደረገው ነገር በጭራሽ በኖለን ሞት ላይ አይደገምም እያሉ እየተደረገ ያለው ሙቭመንት አለ። እንግዲህ ይሄው ነው። ሬሳ ምርመራ ውጤት እየተጠበቀ ነው። እየተከታተልኩ መረጃ ሰጣችኋለሁ። አሁን ደግሞ ስለ ላይፍ 360 ስለሚባለው አፕ ነግራችኋለሁ። የኖለን ጓደኛ ጄቫን በስናፕቻቱ ነው ትራክ ሲያደርግ የነበረው አይደለ? ከረንትሊ ያለበትን ሎኬሽን ነው የሚያሳየው። ግን 360 አፕ ግን የነበረበትን የተንቀሳቀሰበትን ሁሉ ያሳያችኋል ወደ ኋላ ብትመልሱት ማለት ነው። ይህንን አፕ ሁሉም ሰው ሊኖረው ይገባል። በተለይ ደግሞ ቲኔጀር ያላችሁ ስልክ የያዙ ልጆች ካላችሁ ይሄ አፕ በጣም አስፈላጊ ነው። ለምሳሌ 3 ልጅ ካላችሁ 3ቱም ልጆቻችሁ የት እንደሚገኙ በዚህ ላይፍ 360 አፕ አማካኝነት ቼክ ታረጋላችሁ። እንደ ጂፒኤስ ነው ስልካቸው። ያው ስልካቸውን ሁሌም ስለሚይዙት በስልካቸው አማካኝነት የት እንዳሉ ቼክ ማድረግ ትችላላችሁ። ላይፍ 360 ብላችሁ ጻፉና ዳውንሎድ አድርጉ ከአፕ ስቶር። ኦኬ። ከዛ በኋላ በዛ ጂፒኤስ አማካኝነት ስልካቸውን ሞልታችሁ በዚህ ጂፒኤስ አማካኝነት ልጆቻችሁ የት እንዳሉ ማወቅ ትችላላችሁ። 3-4 ልጆች ቢኖራችሁ የአራቱንም ስልክ ሞልታችሁ እዛ ላይ በዛ አማካኝነት
ትራክ ማድረግ ትችላላችሁ። ሰላም መሆናቸውን መከታተል አለባችሁ። ወዴት እንደሚሄዱ የት እንዳሉ ማየት ትችላላችሁና ሁሉም ቤተሰብ ሊኖረው ይገባል ብዬ ነው የማስበው። እንግዲህ ይሄው ነው የሬሳ ምርመራ ውጤት እየተጠበቀ ነው ያለውን ነገር ተከታተልኩ መረጃ ሰጣችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ እንሁን። አፕዴት አረጋችኋለሁ። አሁኑኑ ሰብስክራይብ የምትለዋን በተን ንኩ፣ ሰብስክራይብ አድርጉ። ኔክስት በአዲስ ቪዲዮ እስክንገናኝ ባባይ